እስቲ ለአንድ ጀንበር ቆም ብለን እናስብ። አንዳንዴ ህይወታችሁ ወደፊት ከመሄድ ይልቅ በአንድ ቦታ የቆመ ወይም ደግሞ ወደ ኋላ የሚጎተት መስሎ ተሰምታችሁ ያውቃል? ጠዋት ስትነሱ ደስታ ይርቃችኋል። እቅድ ታወጣላችሁ፣ ትለፋላችሁ። ነገር ግን የምትፈልጉት ቦታ ላይ መድረስ አቅታችኋል። ምናልባት ችግሩ ያለው ከውጪ ከሰዎች ወይም ከሁኔታዎች አይደለም። ብዙ ጊዜ ትልቁ የህይወታችን እንቅፋት የሚመነጨው ከራሳችን ከልማዶቻችን እና ከአስተሳሰባችን ነው። አንድ ጥበበኛ ሰው እንዲህ ብሎ ነበር፣ ዓለምን ለመቀየር ከመነሳትህ በፊት መጀመሪያ የራስን መኝታ ክፍል አስተካክል። ዛሬ በዚህ ቪዲዮ ህይወታችንን ቀስ በቀስ እየበሉ ህልማችንን እያጨለሙ እና ደስታችንን እየሰረቁ ያሉትን 7 ዋና ዋና ነገሮች በጥልቀት እንመለከታለን። እነዚህ ነገሮች ምናልባት አሁን በህይወታችሁ ውስጥ ያለፋችሁበት ያለ ነገር ሊሆን ይችላል። ነገር ግን አይጨነቁ። ችግሩን ማወቅ የመፍትሄው ግማሽ አካል ነው። እስከ መጨረሻው አብራችሁኝ ከቆያችሁ እነዚህ እንቅፋቶች እንዴት አሸንፋችሁ ሙሉ አቅማችሁን መጠቀም እንደምትችሉ ወሳኝ ቁልፎችን ታገኛላችሁ። ቀጥታ ወደ ነጥቦቹ እንለፍ። አንደኛ፣ አሉታዊ የውስጥ ንግግር። እስቲ አንድ ታሪክ ልንገራችሁ። በአንድ ወቅት አንድ መንገደኛ በሰርከስ መንደር ሲያልፍ አንድ የሚገርም ነገር ተመለከተ። ግዙፍ እና አደገኛ የሆኑ ዝሆኖች በጣም ስስ በሆነ ገመድ ከትንሽ እንጨት ጋር ታስረው ቆመዋል። እነዚህ ዝሆኖች በእርግጠኝነት ገመዱን የመበጠስና እንጨቱን የመንቀል ጉልበት እንዳላቸው ግልጽ ነው። ነገር ግን አንዳቸውም ለመበጠስ አይሞክሩም። መንገደኛ በመገረም አሰልጣኙን ጠየቀው፣ እነዚህ ግዙፍ እንስሳት እንዴት በዚህ ስስ ገመድ ታስረው ሊቀመጡ ቻሉ? ለመበጠስ እንኳን አይሞክሩም ብሎ ጠየቀው። አሰልጣኙን መለሰ፣ ነገሩ እንዲህ ነው። ገና በጣም ትንሽ እና ደካማ ግልገሎች እያሉ በዚህ ገመድ እናስራቸዋለን። ያኔ ገመዱን ለመበጠስ ይሞክሩና ጉልበት ስለሌላቸው ያቅታቸዋል። ደጋግመው ሞክረው ሲያቅታቸው አእምሯቸው ውስጥ አንድ ነገር ይቀርጻል፣ ይህንን ገመድ መበጠስ አይቻልም የሚል። አድገው ግዙፍ ዝሆኖች ቢሆንም እንኳን በልጅነታቸው የያዙት እምነት ስላልቀየሩ አሁን ገመዱን ማሸነፍ እንደማይችሉ ስለሚያስቡ በዛው ስስ ገመድ ታስረው ይቀራሉ። እኛም እንደ ዝሆኖቹ ነን። ሕይወታችን የሚያበላሸው አልችልም፣ አይሳካልኝም፣ እድል ቢስ ነኝ፣ ብሞክርም ዋጋ የለውም እያልን ለራሳችን በምንነግረው አሉታዊ ወሬ ነው። ይህ የውስጥ ድምፅ ልክ እንደ ስሱ ገመድ እምቅ አቅማችንን አስሮ ይይዘዋል። የራሳችን ጠላት እኛው ራሳችን እንሆናለን። ስኬታማ ለመሆን ከፈለጋችሁ መጀመሪያ የምታሸንፉት የውስጥ ጠላታችሁን ነው። ጠዋት ስትነሱ ለራሳችሁ የምትነግሩት ነገር ቀናችሁን ይወስነዋል። ዛሬ ማሸነፍ እችላለሁ ብሎ የሚነሳ እና ዛሬ ምን ሊፈጠርብኝ ይሆን ብሎ የሚነሳ ሰው ውጤታቸው ሰማይና ምድር ነው። ሁለተኛ፣ የውድቀት ፍርሃት። ሁለተኛው ነጥብ የውድቀት ፍርሃት ነው። ብዙዎቻችን ህልም አለን። ቢዝነስ መጀመር እንፈልጋለን፣ መጽሐፍ መጻፍ እንፈልጋለን፣ አዲስ ትምህርት መጀመር እንፈልጋለን። ነገር ግን አንድ ነገር ወደ ኋላ ይጎትተናል። ቢበላሽብኝስ? ብከስርስ? ሰዎች ቢስቁብኝስ? ፍርሃት ህልም የሚገድል መርዝ ነው። ስንቱ ባለ አእምሮ በውድቀት ፍርሃት ምክንያት ሐሳቡን መቃብር አውርዶታል። ነገር ግን አንድ ሀቅ ልንገራችሁ፣ ውድቀት የስኬት ተቃራኒ አይደለም። ውድቀት የስኬት አካል እንጂ። ቶማስ ኤዲሰን እናውቀዋለን። የኤሌክትሪክ አምፖልን የፈጠረው ሰው አምፖልን ሰርቶ እስኪጨርስ ድረስ ወደ 10,000 ጊዜያት እንደሞከረ እና እንደወደቀ ይነገራል። አንድ ጋዜጠኛ ጠየቀው፣ 10,000 ጊዜ ስትወድቅ ተስፋ አልቆረጥክም? ኤዲሰን ግን የመለሰው መልስ አስገራሚ ነበር። እኔ 10,000 ጊዜ አልወደቅኩም፣ አምፖል የማያበሩ 10,000 መንገዶች ነው ያገኘሁት አለ። አይታችሁ አስተውላችኋል? ለኤዲሰን እያንዳንዱ ውድቀት ወደ ውጤት የሚወስድ አንድ እርምጃ ነበር። ሕይወታችንን የሚያበላሸው ውድቀታችን ሳይሆን ከመውደቅ
በፍርሃት አለመጀመራችን ነው። ሕፃን ልጅስ አስቡ፣ መራመድ ሲጀምር ስንት ጊዜ ይወድቃል? በመቶዎች ለሚቆጠሩ ጊዜያት ግን አንድም ሕፃን መራመድ አልቻልኩም፣ ወድቄያለሁ፣ ስለዚህ ለኔ አይሆንም ተውኩት ብሎ ያውቃል? አያውቅም። ይወድቃል፣ ይነሳል፣ እንደገና ይሞክራል። እኛም እንደዛ መሆን አለብን። የመውደቅ ፍርሃት እንዲያሸንፋችሁ አትፍቀዱ። ወድቃችሁ ስትነሱ ከበፊቱ የበለጠ ጥንካሬ ታገኛላችሁ። ሶስተኛ መጥፎ ጓደኝነት እና አካባቢ። ሶስተኛውና እጅግ ወሳኙ ነጥብ የምንውልበት አካባቢ እና ጓደኞቻችን ናቸው። ሰዎች ጓደኞችህን ንገረኝና ማንነትህን እነግራለሁ ይላሉ። ይህ አባባል ከ100% በላይ እውነት ነው። ሕይወታችንን የሚያበላሸው በማን እንደተከበብን ባለማስተዋላችን ነው። አንድ የቆየ ተረት አለ። የአንዲት ንስር እንቁላል በስህተት ተንከባልሎ የዶሮዎች መፈልፈያ ቦታ ውስጥ ገባ። እንቁላሉም ከዶሮ እንቁላሎች ጋር ተቀላቀለ። ጊዜውም ደረሰና እንቁላሉ ተፈለፈለ። የንስሩ ጫጩት ከዶሮ ጫጩቶች ጋር አብሮ አደገ። እንደ ዶሮ መሬት ይጨራል፣ እንደ ዶሮ እህል ይለቅማል፣ እንደ ዶሮ ድምፅ ያወጣል። ምክንያቱም አካባቢው የነገረው እሱ ዶሮ እንደሆነ ነው። አንድ ቀን ይህን የንስር ጫጩት ቀና ሲል በሰማይ ላይ በግርማ ሞገስ የሚበር ንስር ተመለከተ። በጣም ተደነቀና አጠገቡ ያለውን ዶሮ ጠየቀው፣ ያ በሰማይ የሚበረው ድንቅ ፍጥረት ማን ነው? ዶሮው መለሰ፣ እሱ ንስር ይባላል፣ የወፎች ንጉሥ ነው። አንተ ግን ዶሮ ስለሆንክ እንደሱ ለመብረር ፍጹም እንዳታስብ ይለዋል። የንስሩ ጫጩትም አመነ። ዶሮ ነኝ ብሎ ስላመነ እንደ ዶሮ መኖር እንደ ዶሮ መሞት የተፈጠረው ለመብረር ነበር፣ የኖረው ግን በመሬት ላይ ነው። እናንተስ ዙሪያችሁ ያሉት ሰዎች አትችሉም የሚሉ አሉታዊ ወሬ የሚያወሩ ጊዜያቸውን በከንቱ የሚያጠፉ ናቸው ወይስ የሚያበረታታችሁ ወደፊት እንድትሄዱ የሚገፋፉ ናቸው? የምትውልባቸው 5 ሰዎች አማካይ ውጤት ናችሁ። ሕይወታችሁን መቀየር ከፈለጋችሁ ከበባችሁን ፈትሹ። ሐሜት፣ ቅናት እና አሉታዊነት ከሞላበት አካባቢ ሽሹ። ንስር ሆናችሁ ተፈጥራችሁ በዶሮዎች መካከል አትኑሩ። አራተኛ ያለፈውን መቆዘም እና ነገን ከመጠን በላይ መጨነቅ። አራተኛው ነጥብ የአሁኑን ጊዜ አለመኖር ነው። ብዙዎቻችን አካላችን እዚህ ቢሆንም አእምሯችን ግን ወይም ትናንት ላይ ነው፣ አለበለዚያም ነገ ላይ ነው። እንዲህ አድርጌ ነበር በሚል ጸጸት ወይም እንዲህ ቢፈጠርብኝስ በሚል ስጋት የአሁን ጊዜያችንን እናበላሻለን። 2 መነኩሴዎች ወደ ገዳማቸው እየተጓዙ ነበር። ሕጋቸው ሴትን ልጅ መንካት ይቅርና አተኩሮ ማየት ይከለክላል። ወንዝ ጋር ሲደርሱ አንዲት ሴት ወንዙን መሻገር አቅቷት ተቸግራ፣ አንደኛው መነኩሴ ምንም ሳይመነታ ሴትየዋን በጀርባው አዘለና ወንዙን አሻገራት። ከዚያም ጉዞአቸው ቀጠሉ። ሌላኛው መነኩሴ ግን በመንገዱ ሁሉ ሲያብሰለስል ቆየ። ከሰዓታት በኋላ ዝምታው ሰበረ እና ጠየቀ፣ ወንድሜ ሆይ ሕጋችን ሴትን መንካት ይከለክላል፣ አንተ ግን አዘልካት፣ ይህ እንዴት ይሆናል አለው። የመጀመሪያው መነኩሴም ፈገግ ብሎ እንዲህ ብሎ መለሰለት፣ እኔ ሴትየዋን ወንዙ ዳር አወረድኳት፣ አንተ ግን እስካሁን በጀርባህ ተሸክመሃታል። ልክ እንደዚህ መነኩሴ እኛም ያለፈውን ስህተት፣ የሰዎች በደል እና የትናንት ውድቀት በጀርባችን ተሸክመን እንዞራለን። ትናንት አልፏል፣ ልንቀይረው አንችልም። ነገ ገና ነው፣ በእጃችን የለም። ያለን ዛሬ ብቻ ነው። ሕይወታችን የሚበላሸው ዛሬን መስራት ሲገባን የሞተውን ትናንት ለመቀስቀስ ስንታገል ነው። ያለፈውን እንደ ትምህርት ውሰዱት፣ ነገር ግን ሻንጣ አድርጋችሁ አትሸከሙት። ሸክማችሁን አራግፉት እና በነጻነት ወደፊት ተራመዱ። 5ኛ ራስን ከሌሎች ጋር ማወዳደር። 5ኛው ነጥብ የማህበራዊ ሚዲያ ዘመን ያመጣብን ትልቅ በሽታ ነው። ራስን ከሌሎች ጋር ማወዳደር። ፌስቡክ ወይም ኢንስታግራም ላይ እንገባና የጓደኞቻችን ምርጥ ፎቶዎች፣ ስኬቶች እና የደስታ ጊዜያት እናያለን።
ከዚያ ወደ ራሳችን ህይወት እንመለከትና የኔ ህይወት ለምን እንደዚህ ተበላሸ ብለን እንጠይቃለን። እዚህ ጋር የማትረዱት ነገር አለ። ሰዎች በሶሻል ሚዲያ ላይ የሚያሳዩት የህይወታቸውን ምርጥ ክፍል ብቻ ነው። እናንተ ግን ያንን ከራሳችሁ እውነተኛ እና ውስብስብ ህይወት ጋር ታወዳድራላችሁ። ይህ ፍትሃዊ አይደለም። ፀሐይ እና ጨረቃን ተመልከቱ። ሁለቱም የየራሳቸው ጊዜ አላቸው። ፀሐይ በቀን ታበራለች፣ ጨረቃ ደግሞ በሌሊት ታበራለች። ጨረቃ ለምን እንደ ፀሐይ አልወጣሁም ብላ አታለቅስም። ፀሐይም ለምን እንደ ጨረቃ ከዋክብት የለኝም አትልም። እያንዳንዳችን የተለያየ ጉዞ፣ የተለያየ ተሰጥኦ እና የተለያየ የጊዜ ሰሌዳ አለን። ራስን ከሰው ጋር ማወዳደር የደስታ ሌባ ነው። ጓደኛችሁ 25 ዓመቱ ላይ አገባ፣ እናንተም 30 ሆናችሁ እስካሁን አላገባችሁም ማለት እናንተ ተሳስታችኋል ማለት አይደለም። አንዱ በ22 ዓመቱ ተመርቆ ስራ አጣ፣ ሌላኛው በ27 ዓመቱ ተመርቆ ወዲያው ተቀጠረ። የህይወት ሰዓት ለሁሉም እኩል አይሰራም። ብቸኛው ማድረግ ያለባችሁ ውድድር ከራሳችሁ ጋር ብቻ ነው። ዛሬ ያለሁት እኔ ከትናንት እኔ የተሻለ ነው ብላችሁ ጠይቁ። ስድስተኛ ማራዘም እና የዲሲፕሊን እጥረት። ስድስተኛው ነጥብ ህልሞቻችን በመቃብር ስፍራ የሚቀብረው ማራዘም ነው። ነገ እጀምራለሁ፣ ሰኞ እጀምራለሁ፣ ሁኔታዎች ሲመቻቹ እጀምራለሁ። እነዚህ አባባሎች የስኬት ጠንቆች ናቸው። አንድ ገበሬ ነበር። ዘር ለመዝራት ወደ እርሻው መሄድ ነበረበት። ነገር ግን እስቲ ፀሐይዋ ትንሽ ትውጣና አለና ጠበቀ። ፀሐይዋ ወጣች። እስቲ ንፋሱ ይቀንስ አለ። ንፋሱ ቀነሰ። አሁን ደግሞ በጣም ሞቀ። እስኪ ቀዘቅዝ ልጠብቅ አለ። ቀኑ መሸ። ገበሬው ምንም ሳይዘራ ወደ ቤቱ ተመለሰ። ጭዶ እህል መሰብሰብ ሲኖርበት ባዶ እጁ ቀረ። ሁኔታዎች መቼም ቢሆን 100% አይመቻቹም። የሆነ ነገር ለመጀመር ፍጹም ጊዜ የሚባል ነገር የለም። ፍጹም ጊዜ አሁን ነው። ስፖርት ለመስራት፣ መጽሐፍ ለማንበብ፣ ስራ ለመጀመር ነገ አትጠብቁ። ማራዘም እንደ ክሬዲት ካርድ ነው። አሁን ደስ ይላል፣ በኋላ ግን ወለዱን ስትከፍሉ ታለቅሳላችሁ። ከማራዘም ጋር ተያይዞ የሚመጣው የዲሲፕሊን እጥረት ነው። ስሜታችሁ አትከተሉ። ስሜታችሁ ዛሬ ደክሞኛል ተኛ ይላችኋል። ዲሲፕሊን ግን ተነስና ስራ ይላል። ህይወታችሁ የሚቀይረው ማድረግ በሚገባችሁ ሰዓት ማድረግ ያለባችሁ ነገር በማድረግ ብቻ ነው። ስሜት ተለዋዋጭ ነው፣ ዲሲፕሊን ግን ቋሚ ነው። ሰባተኛ ምስጋና ቢስነት። ሰባተኛውና የመጨረሻው የህይወታችን የሚያጨልመው ነገር ምስጋና ቢስነት ነው። ያለንን ትተን የሌለንን ብቻ ስናስብ ህይወታችን ባዶ ትመስላለች። ደስታ የሚገኘው ብዙ በማግኘት ውስጥ ሳይሆን ባለን ነገር በማተኮር ውስጥ ነው። አልማዝ ፍለጋ ዓለምን የዞረው ሰው ታሪክ ይታወቃል። አንድ አሊ ሐፊድ የሚባል ገበሬ በግቢው ውስጥ ያለውን መሬት ሽጦ አልማዝ ፍለጋ ወደ ተለያዩ ሀገራት ተሰደደ። እድሜውን ሙሉ ሲፈልግ ኖረ። ንብረቱን ጨረሰ። በመጨረሻ ምንም ሳያገኝ ተስፋ ቆርጦ ህይወቱ አለፈ። ነገር ግን ያንን የሸጠው መሬት የገዛው አዲሱ ሰው በዚያው ግቢ ውስጥ ምን እንደተገኘ ታውቃላችሁ? ዓለም ላይ ታይቶ የማይታወቅ ግዙፍ የአልማዝ ክምችት ተገኘ። ሰውየው አልማዝ ፍለጋ ዓለምን ሲዞር አልማዙ ግን እዛው እግሩ ስር ነበር። እኛም እንደዛ ነን። ደስታን ፍለጋ፣ ሰላምን ፍለጋ ብዙ ቦታ እንቦዝናለን። ነገር ግን አሁን በህይወታችን ውስጥ ላሉት በረከቶች ዕውቅና አንሰጥም። ጤና መኖር፣ እየበላን መኖር፣ ከቤተሰብ ጋር መኖር፣ የምትተነፍሰው አየር፣ እነዚህ ቀላል ነገሮች አይደሉም። ህይወታችሁን የሚያበላሸው የጎደላችሁን ስትቆጥሩ ነው። ያለዎትን ሲቆጥሩ ግን የበለጠ ለማግኘት በሩ ይከፈታል። ምስጋና የብልጽግና ቁልፍ ነው። የዛሬው ቪዲዮ ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ከነዚህ 7 ነጥቦች ውስጥ እናንተን ይበልጥ የፈተናችሁ የትኛው ነው? እስቲ በኮሜንት ላይ አጋሩን፣ እንማማርበታለን። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ አይርሱ። ለሌሎችም እንዲደርስ ሼር አድርጉ። እንደዚህ አይነት
አስተማሪ ቪዲዮዎች ሁሌ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በሌላ አስተማሪ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።